ሲጣርገን ነው ጧት ቤቱ ላይ እንዳሸት ስትፈነጭበት አልነበር እንዴ? እንደው ምክንያቱ እሺ ሲጣርጓንችን ለመግደል አትዘው ይጤና የለህም እንዴ? ቆየማን አሁን አንቺ ትንሽ ልጅ ነሽ። እሺ ማሰብ ያለብሽ ስለ ትምህርትሽ ብቻ ነው። ምናልባት ወደፊት ለጥያቄዎችሽ መልስ እንዲሆንሽ ከፈለግሽ ደግሞ ስታድጊ ነግርሽ። እሺ ማያ አባዬ ይነግረኛል አይደል? ወይኔ ወይ አንቺ ቀድመን ትቢያ እንገባለን። እናያለን። ወይኔ ዳግም የማንም ወናፍ መጫወቻ ልሁን። ሄሎ አንተ ደግሞ ቆይ ምን እሺ ነው? ጭራሽ ደግሞ ትቦልከኛለህ እንዴ? ይኸውልህ ጨረር አሁን የፈጠነ ተከሰት። መላው የሌለ ነው የሚያስፈልገኝ። ገባ? በቃ ወሬውን ተወውና ና በእናትህ በቃ አፍጥነው። እሺ ምን ነው አፈጠች ሳተ? ምን ይታያል ደግሞ አንተ? ጨረር እስኪመጣ ትንሽ ልደበርባት መሰለኝ። እርሶ ማንን ለማስረጀት ነው አንተ እርሶ ብለህ የምትጣራው? ይቅርታ የኔ ልጃገረድ ይቅርብኝ። ቆይ አንቺ ግን ቆንጆ መሆን ብርቅሽ ነው እንዴ? ደግሞ ምን ይታያል የምትይኝ? ከግድያ ሙከራ የማይተናነስ የቃላት ጥቃት እንዳደረሽብኝ ታውቆሻል። ዞር በል አልኩህ እኮ አንተ አይገባህም እንዴ? ቆይ እኔ ሁሌ በዚህ ጋር በተመላለስኩ ቁጥር ካንተ ጋር መጨቃጨቅ አለብኝ? ኧረ የለብሽም። እኔ ቤት እየመጣሁ አወራሻለሁ። አንቺ ምን ወጣሽና ነው የምትመላለሽ? እኔ ምልስልስ ስለበለልሽ። እየቀለድክ ነው? እኔ የምልሽ ዝም ብዬ ሳይሽ ግን ማለት ነው ምንም እንክብካቤ የሚወድልሽ አይነት ሰው አይደለሽም። ለዛ ነው መሰለኝ ሰውዬሽን መንገድ ላይ እየቀጠረ የሚያመላለስሽ። የምስ ማነው ሰውየው? ኧረ በፈጣሪ ጭራሽ እኔ ነው የምጠይቂው? እኔ የምለው ቆይ ፍቅር እስከ መቃብርን ተለያይታችሁ ልትኖሩት ነው እንዴ? ቆይ እስከ መቼ? እስከዚህ እድሜ ድረስ በውጪ ነው አግብተሻል? አሃ አሁን ተገለጠልኝ። አንቺ እየወሰለትሽበት ነው አይደል? ወይ ጉድ! የምር ደግሞ ስትኮሳተሪ እንዴት አባቱ እንደምታምሪ! ዋው! ዞር በል አንተ። ምን አይነቱ ነው በእናትህ? ቆይ አንተ እኔን የመሰለች ቆንጆ ከእድሜ ምናምን ያልክ ታሾፍብኛለህ እንዴ? ሰማኛለህ? ሁለተኛው አጠገቤ እንዳትደርስ እብድ። ይኸውልሽ አጠገብሽ ልድረስ አልድረስ ገና አልወሰንኩም። እብድ ግን አይደለሁም። እሺ ነህ። አይገርምም? አንተም ያች እናትህም እብዶች ናችሁ። እርሶ አንቺ መስመርሽን እያለፍሽ ነው። እሺ ስለ እናቴ ካሁን በኋላ የሆነ ነገር ብትይ የማደርገውን አታውቂም። ኧረ እባክህ ምን ልትሆን ታስፈራራኝ ትሞክራለህ እንዴ? ይሄ ሁለት እብዶች አንቺ እንዴ! ማያ ረፊ ማያ ካስኩሽ አለቅሽም። አዩ ካስኩ ማያ ልጄ ረፊ ልብ አለሽ ልብ ማያ ልጄ ማያ ወይኔ ጉዴ ፈላ ማያ ወይኔ ጉዴ ማያ ወይኔ ጉዴ ፈላ ማያዬ ማያ ልጄ ማያ ስሚኝ ማያ አላለቀስኩም እኮ የረጨሽኝ ዋኑ። እሺ እናቴ ትንሽ አይዞሽ እናቴ ቁጭ በይ። ደህና ነሽ? ግን እማዬ ሁል ጊዜ ስታሪ ላይ ብቻለሁ የምትይኝ ነገር ምንድን ነው?
አሁን እሱ ነው እንደሚያሳስብሽ። ይኸውልሽ ስታርጊ ሁሉንም ነገር እነግርሻለሁ። እሺ አየሽኝ? አድጌያለሁ እኮ ትልቅ ልጅ ሆኛለሁ። ምንድን ነው ሰነዱ? አንዱ ነው ሴት ናት ብሎ በጥፊ አልመታኝም መሰለሽ? ማን ነው እሱ? ወልዳላ ደርሶ አያደርሰኝም። ማን ነው? አንዱ ነው እዚህ ሰፈር አውቀዋለሁ። እሱም እናቱም እብድ ይበለኝ። በእናትሽ ግድሌ ነው። እኔ ቆይ ለምን ብሎ ነው የመታሽ? ሴት ናት ምንም አታመጣም ብሎ ነው። ኧረ እንደዛ ነው። ማያዬ ግቢና ጠብቅኝ። እሺ እመጣለሁ። ሂጂ ግቢ። ነይ እንሂድ። ይሄ ነው አንተ ነው የመታሁት? አዎ እኔ ነኝ የመታሁት። እና ምን ይሁን? ምን ይሁን ማለት ምን ማለት ነው? እንዴት ሴት ልጅ ላይ እጅን ታነሳለህ? ይኸውልሽ ሴትዮ አንቺን ምንም ነገር አይመለከትሽም። አሁን ከፊቴ ዞር በይ። አለበለዚያ ግን እሷን እንደመታሁት አንቺንም ከመምታት ወደ ኋላ አልልም። እንዴት ነው በንቀት የምትናገረው? እባክህ ሴት ልጅ ስለመታ ጀግናውን ነው እንደሚመስልህ? አዎ መሰለኝ። ደግሞ ምንም ነገር ለአንቺ የማስረዳት ግዴታ የለብኝም። አሁን ከፊቴ ዞር በይ። ምን አይነት ወራዳ ሰው ነው በእናትህ? ቢያንስ እኮ ታላቅ ትሆናለች። እንዴት በጥፊ ትመታታለህ? ለምን እንደመታሁት ራሷን አትጠይቂያትም? አሮጊት አሮጊት? አዎ አሮጊት። ምን ልትሆኚ ነው? ምን ልትሆኚ ነው? ተረጋጊ፣ ተረጋጊ። በቃ ልቀቂው እኮ አልገባሽ። ተረጋጊ። አስፈራርተሻል እንዴ? ምን ሆነሻል? ሁለት ድንጋዮች። ኧረ በቃችሁ። አስደነገጥኩሽ ስንት እንዴ? አይ አዎ። ምን ነው ለምን መጣሽ? ይቅርታ። አይ ማለቴ ምን ፈልገሽ መጣሽ? የምትፈልጊው ነገር ካለ እኮ ያመጣለሁ ብዬ እኮ ነው። እኔማ ምንም አልፈለኩም። የማያ የመድኃኒት ሰዓት ስለደረሰ እሱ ላስታውስሽ ብዬ ነው። አረሳሁትም እኮ እመጣለሁ ማለቴ ይኸው ያመጣው ነው። ደግሞ ምንድን ነው የደበቅሽኝ? በእጅሽ ያልሽው ምንድን ነው? ምንም አልያዝኩም። ምን ፈልግሽ ነው? ቡና ላፍላልሽ እንዴ? ሰንድ ምንድን ነው የሚያስቀባጥርሽ? ግን ደህና ነሽ? ደህና ነኝ። ኧረ በጣም ደህና ነኝ። በቃ አንቺ ደክሞሻል፣ ሂጂና እረፍት አድርጊ። ቡናውንም ላፍላ። ለማያኔ መድኃኒቱ ሰጣታለሁ። እሺ ስጭኝ። ለማያኔ ይዤላት እሄዳለሁ። አይ አያስፈልግም። እኔ ያለውን እሰጣታለሁ። ቀን እራሱ በተፈጠረው ነገር እኮ በጣም ነው ያዘንኩትኝ። ችግር ውስጥ ከተትኩሽ። ችግር የለውም። እንደዛ ያደረኩት እኮ አንቺ ላይ ባደረገው ነገር ብቻ ሳይሆን በንግግሩም ነው። ደግሞ አሳክመነዋል አይደል? በቃ አመሰግናለሁ ትትና። ምንም አይደል። በቃ ይዘሽላት ነይ። እሺ ቀረህና መጣ። እኔ መፈንከትሽ ሳይንስ ጭራሽ ካንቺን ብሶ ደግሞ ምን ፈልገህ መጣት ይኛለሽ እንዴ? ስላዘንኩልህ መስሎኝ ትላንት እጅ አሳከምኩ። አሁን ጥፋ ከፍቴ። ምን ዞር ባለለ እንደ ትላንቱ ልትፈነክቺኝ ነው? አስፈላጊ ከሆነ አዎ ትሰማኛለህ። ለሴት ልጅ ክብር የሌለው ወንድ አልወደም። እሺ ለማልወደው ነገር ደግሞ ግድ አይሰጠኝም። ምን አይነት ወጨካኝ ነሽ በሚካኤል እንዴ? አንቺ ሌላው ቢቀር ትንሽ እንኳን ስላደረግሽው ነገር እንዴት ጸጸት አይሰማሽ? አንተ ትላንት ተጸጸተ ነበር። ምናልባት ብትጸጸት ነው እኮ ዛሬ እንዲህ ባልሆንክ ነበር። እሺ አልተጸጸትኩም። ምክንያቱም እናቴ ለነካብኝ ሰው ምንም አይነት ርህራሄ ስለሌለኝ። ገባሽ? ወይኔ ምንድነው? ወይኔ ጉዴ ፈላ። ማያ
ልጄ ማያዬ እናቴ እማ ወይኔ ጉዴ ፈላ። ቆይ ተረጋጊ እስኪ። ተይ በእናትህ ማያ ልጄ ማያ ወይኔ ጉዴ ማያ ልጄ ማያ አስተካክልኝ ትራሱ ማያ እናቴ ማያ ልጄ ስሚኛ ልጄ ማያ ልጄ ስሚኝ በእናትሽ ማያ በእናትሽ ተወኝ ልቀቁኝ በቃ ተወኝ ማያዬ ማያ እማ ልጄ እማ ማያ ወይኔ ማያ ወይኔ እናቴ ፈጣኝ እንጂ ማያ ልጄ በእናትሽ ተነሽ ማያ ተነሺ ማያ ስሚኝ ልጄ በእናትሽ ስሚኝ ማያ ትንሽ ጊዜ እስኪ የተነፈሰች ነው ቆይ አርጊላት ቀስ ነው ደረታ ለቀስ በቃ ይኸው ተረጋጊ እስኪ አንቺ ረበስ ነው ምንም አትረጋጊ ሰነድዬ ምንም አትልም ልጄ ምንም እያለች አይደለም ሰነድ ልጄ ምንም እያለች አይደለም በቃ ልጄ ማያ ልጄ ማያ እናቴ ተነሻ ማያ ስሚ በእናትሽ ስሚ ማያ ወይ እናት ነቃሽልኝ። ስራ አልሄድሽም እንደ አብረሽኝ እንድትውይ ነው? የኔ እናት የኔ ልጅ አብሬሽ ልቆይ ከፈለግሽ እኮ የትም አልሄድም እዚህ ሆናለሁ። እሺ እማዬ ትልቅ ሰው ከዓይኑ ውሃ የሚወርደው ውስጡን ሲያመሙ ነው ትይኝ የለ ውስጥሽ አመመሽ እንዴ? የኔ እናት እኔ በጣም ደህና ነኝ። እሺ አንቺ ብቻ ደህና ሁኚልኝ። ደግሞ የምትወጂውን ቸኮሌት ይዤልሽ እመጣለሁ። እሺ እማዬ ብቻሽን ስትሆኚ ልታረግሽ ነው አውቃለሁ። ኧረ አይደለም የኔ ልጅ ደግሞ ምን ሆኜ አለቅሳለሁ? እኔ እናትሽ እኮ በጣም ጠንካራ ሰው ነኝ። ሁልጊዜ ለብቻሽ ስትሆኚ እንደምታረግሽ አውቃለሁ። አይቼሻለሁ። እማዬ እሱ ማን ነው? እሱ አጎትሽ ነው። እሺ አዎ አጎትሽ ነኝ የኔ ቆንጆ። እየመጣሁ እጠይቅሻለሁ። እሺ ልክ እንደ አጎቴ ደምሴ ማለት ነው? አዎ የኔ ቆንጆ። አይ አይደለም ማያዬ፣ እንደ አጎቴ ደምሴ ሳይሆን እሱ በጣም ጥሩ አጎትሽ ነው። እሺ መጣሁ። ደህና ነሽ አይደል? እሺ በቃ ትቱ በቃ አታልቅሽ። በቃ ትቱ ምንድን ነው እሺ የሚሻለኝ እኔ? በቃ እሺ ሁሉንም ነገር በቃ ፊክስ እናደርገዋለን። እባክሽ አታልቅሽ እባክሽ። ሁሉንም ነገር ቃል ገባልሻለሁ። ፊክስ እናደርገዋለን። እሺ በቃ በቃ እሺ በይኝ እባክሽ። ተረጋጊና በቃ ፊክስ እናደርገዋለን። በእናትሽ ቃኔንም እያስጨነቅሽ ነው። ኧረ ተቱ በቃ እያስጨነቅሽኝ እኮ ነው። አታልቅሽ። አይገርምም ግን ለሁላችንም የህይወት መንገድ በተለያየ መልኩ ፈተና ተዘጋጅቶለታል። እናቴ አእምሮ ታማሚ ናት። አቅሜ የፈቀደውን ሁሉ አድርጌ እሷን ለማዳን ሞክሬ ነበር፣ ግን አልቻልኩም። የእብድ ልጅ እየተባሉ መሰደብንና መገፋትን ከልጅነት ጀምሮ ለምጄዋለሁ። ለዛም ነው አንቺ ጋር ያለችው ሴትዮ በጥፊ የመታዋት። እኔ በቃ በእናቴ ምንም ነገር መታገስ አልችልም። ገባሽ? ወደ ሕክምና ቦታ ከገባችና ብቻዬን መኖር ከጀመርኩ ድፍን 5 ዓመታት ተቆጥረዋል። አልዋሽሽም፣ የሌለ ነው የናፈቀች። እረዳሃለሁ። ለአንተ እናትህ፣ ለእኔ ደግሞ ልጄ ደካማ ጎናችን ናቸው።
ምን ያህል ለልጄ መስዋዕትነት እንደከፈልኩ ደግሞ ከሞላ ጎደል ነግሬሃለሁ። እኔ የምልሽ ቆይ ማን ነው ደምስ ነው ያልሽኝ? ያ አጎቷ አሁን የት ነው ያለው? አላውቅም። ምንም የማውቀው ነገር የለም። ከዛ አደጋ በኋላ መናገር እንደማይችል ብቻ ነው የማውቀው። እሱንም ሆነ ወንድሙን አይቻቸው አላውቅም። ይኸውልሽ አንቺ እንዳልሽኝ ክፉ ሰውና በቀለኛ እንዲሁም ወንድሙን የገደለው እሱ ከሆነ አንቺ እኮ በጣም ትልቅ አደጋ ውስጥ ነሽ ማለት ነው። አላውቅም። ባላምንበትም ግን ለመጨረሻ ጊዜ ወንድሙን ሳወራው እንደተጸጸተ ነበር የነገረኝ። ቆይ ለምንድን ነው አንቺ ለፖሊሶች ተናግረሽ በሰዓቱ ያላሳሰርሽ? የደረሰበትን ነገር ሰማና መጸጸቱን ሳውቅ ነው ፈጣሪ እንደቀጣው አምኜ ተውኩት። ትቱዬ ትልቅ ስህተት ነው የሰራሽው። አሁንም ቢሆን እኮ ይሄ ሰውዬ ለአንቺ የሚሆን ለልጅሽ ትልቅ አደጋ ነው ማለት ነው። እሺ ታዲያ አሁን ምን ማድረግ እችላለሁ? እኔ እንጂ አላውቅም። ግን ወንድሙን አግኝተሽ ብታወሪውና ምን አይነት ሁኔታ ላይ እንዳሉ ብታጣሪ አሪፍ ነው። ያው ጠላትን ከቅርቡ ነው መከታተል አሪፍ ነው ብዬ ስለማስብ ነው። ዳጊ አስጨነቅኩህ አይደል? አንተን ግን በጣም ነው እሺ የማመሰግነው። ሳይክ ዱርዬ መስለኝ ነበር። አንተ ግን ልብ በጣም ንጹህ እንዴ። ታዲያ ዱርዬ ምኑ ላይ ነው? ይኸውልሽ ዱርዬ ማለት እኮ ግልጽነት፣ ንጹህነቱና ፍቅር አዋቂነቱ ነው። በዚህ መንገድ ባልተዋወቅሽ ደስ ይለኝ ነበር። ዳግማው ይባላል። እናንኝ አልልህም። በአጋጣሚም ቢሆን ስሜን አውቀዋለሁ። ላደረስኩብህ ነገር ደግሞ በጣም ይቅርታ። እሺ። ይገርማል። ስምህን መልአክ ያወጣዋል ማለት ልክ እንዳንቺ ነው። እውነትም ትትህና ያቺ ፍንዳታ ልጅ በጸብ ባታስተዋውቀን ደስ ይለኝ ነበር። ግን ደግሞ በቃ አሪፍ የፍቅር ጊዜ እንደምናሳልፍ ተስፋ አለኝ። የፍቅር ጊዜ? ምን ነው ደነገጥሽ? ከዱርዬ ጋር ፍቅር ማለት እኮ ይኸውልሽ ገነትን ምድር ላይ እንደመገንባት ነው። ለማንኛውም ስቀልድሽ ነው። ያው አሪፍ ግንኙነትና ሰላማዊ የሆነ መቀራረብ ይኖረናል ለማለት ያክል ነው። ታውቃለህ፣ ጥሩ የፍቅር ጊዜ አልነበረኝ። ለዛም ነው መሰለኝ ቃሉ ፍርሃቴን ይቀሰቅሰዋል። ይገባኛል ተቱዬ። ቶሎ የምትለመድ ሰው ነው። ትላንት ከተዋወቅኩ ሰው ጋር ዛሬ እንደዚህ አወራለሁ ብዬ አስቤ አላውቅም ነበር። ለማንኛውም አትጨነቂ። ከፈለሽ የእህቴ ልጅ ማያን እያጫወትኩ እጠብቅሻለሁ። አንቺ ደርሰሽ መመለስ ትችያለሽ። አመሰግናለሁ። ለማንኛውም ቦርሳዬን ሂጅ ከቤት ላምጣ። ቁልፌስ ውስጥ ነው ያለው። ወደ ስራ ከመግባቴ በፊት ቁልፌን ላምጣና ታዴን እጃወራለሁ። ኦኬ፣ ጥሩ ሀሳብ ነው። ይሻላል። ከፈለግሽ እንደውም እኔ ቁልፉን ላመጣልሽ እችላለሁ። አንቺም እሱን አግኝተሽ አውሪው በዛው። አላስቸግርም። እንደውም ራሴ ደርሼ እመጣለሁ። እባክሽ የለየለት ስራ ፈት ነኝ። ምንም የሚባክን ጊዜ የለኝም። ባይሆን አንቺ አግኚውና አውሪው። በቃ እኔ ይዤልሽ ልምጣ። አይ ጌታዬ እንዳሉኝ እያደረኩ። እሺ እሺ፣ እርስዎ እንዳሉኝ አደርጋለሁ። እሺ በሉ። ሰላቢ ምንድን ነው አንተ ደግሞ እዚህ ምን ታደርጋለህ? ገና ለገና እግሯ ወጣ ሲል እሷን ተከትለህ መጣህ አይደል? እርሶ ሴትዮ ግን ችግሮት ምንድን ነው ከኔ ጋር? ትላንት ተመታው ትልቅ ሰው ነኝ ብሎ ሲቀውጡት አልነበር? ቆይ ለምን አያርፉም? አታርፊም? እሺ መታፈሩ ነው እና ምን አባ ፈልገህ መጣ? ቆይ እሱን ተይውና አሁን ምን ስታወሪ ነው የሰማሁሽ? ምን ሰማክ? ወይስ ወሬውን ለማስቀየስ ነው? ኧረ አንቺ ሴትዮ ግን ምንድን ነው ችግርሽ? ቆይ እሺ አምልቶ መጣ። ይኸውልሽ አንቺ እድሜሽ ቆሷል፣ ስራሽ ደግሞ እዚህ ግባ የማይባል ቀላል ነገር ነው። እና ምን አባ ፈልገህ መጣ እያልኩ ነው። አሁን ለማንኛውም ትትና ከቦርሳው ውስጥ ቁልፍ አቀብኝ ብላሻለች። ሂጂና አምጪልኝ። ቆመሽማ አትቀሪ። ነገሩ እንኳን ቀረብኝ ሲባጎ። ምን አይነቷ ናት በፈጣሪ? ሜንጦ ስኳርቴ ኧረ አልፈልግም።
አመሰግናለሁ። ነሽ ወይ? አማኑስ እንዴት ነሽ? የነበርኩበት ካፌ ኮሩክ ስለሆነ ነው። ማርያም ስላገኘሁት ደስ ብሎኛል በጣም። እኔም ደስ ብሎኛል። እንዴት ነሽ? ደህና ነኝ። ይመስገን። በጣም ተጠፋፋን። ማያ ግን ደህና ናት? ደህና ናት። ምንም አትልም። ምንም አትልም ማለት ምን ማለት ነው? ችግር አለ እንዴ? ማያ ሁሌ ደህና አይደለችም። ትንሽ ታማለች። ግን ደግሞ እንደሚሻላት ተስፋ አለኝ። ምንድን ነው የታመመችው? ከቅርብ ጊዜ ወዲህ ሁሌ እንደታመመችና እንደባሰባት ነው። ብቻ በአጠቃላይ የሚጥል በሽታ ነው። ውይ የኔ ልጅ ለእኔ አድርገው። ስማ፣ ኧረ ፈጣሪ ይማራት። ታውቂያለሽ ብዙ ጊዜ እኮ ልጠይቃችሁ አስብና የባሰ አንቺ ላይ ጭንቀት ፈጥራለሁ እያልኩ ነው የምተወው። ዛሬም እኮ የፈለኩት ስለዛ ጉዳይ ላውራህ ነው። ታዲያ አንተ ጥሩ ሰው ነህ ካምናለሁ። ወንድምህን ግን ምንም አላምነውም። እርግጠኛ ነህ ምንም ክፋት በልቦ የለም? ትህትና ሙሉ ለሙሉ እርግጠኛ ሆኜ የምናገር አልችልም፣ ግን መስማት እንደማይችል ደግሞ ታውቂያለሽ። ከሁኔታው እንደምረዳው ሁሉን ነገር እርግፍ አድርጎ ትቶታል። ስላንቺም ስለማያም ምንም ነገር መስማት አይፈልግም። ስለዚህ የኔና የልጅ ደህንነት የተጠበቀ ነው ማለት ነው? በማውቀው ልክ አዎ። ይህን ያህል የሚያስጨንቅሽ ከሆነ ግን ይህን አካባቢ ትተሽ ራቅ ማለት ትሻልሻል። ሁሉም ነገር የተፈጠረው በዚህ ቤት ምክንያት እንደሆነ ታውቃለህ። እኔ ደግሞ ይህንን ቤት ትቼ መሄድ አልችልም። ለልጄ ማውርሳት ምንም ነገር የለኝም። ይገባኛል። አከራይተሽም ቢሆን ለማለት ፈልጌ ነው። ብቻ አዲስ ነገር ካለ አሳውቅሻለሁ። አመሰግናለሁ። ደግሞ ማያንም ማየት ፈልጋለሁ። በጣም ነው የናፈቀችኝ። ስለ ሕክምናው ማውራት አለብን። ደምሴ በዚህ ጉዳይ ምንም እንደማይሰማ ቃል ገበልሻለሁ። በፈለከው ሰው መምጣት ትችላለህ። ስለ ሁሉም ነገር አመሰግናለሁ። እሺ በቃ መሄድ አለብኝ። እደውልሻለሁ። ግን አደራሽ ራስን ጠብቂ። ቻው። በወንድሜ ሳይቀር እንኳን እንድገለል ያደረገች ያለኝን ንብረት ጠቅላላ ነጥቃ ባዶ ያደረገችኝ እናቴ ናት። ምክንያቷ ደግሞ አንቺ ነሽ። አንቺ ስለዚህ ቀስ በቀስ አድርጌ አንቺን እገልሻለሁ። እንትን ጋሼ ቡና ላፍላ እንዴ? አልጠጣም። አንቺ ለምን እዚህ ቤት እንደገባች ታውቂያለሽ? የኔን ዓላማ የኔን ፍላጎት እንድታሳኪ ብቻ፣ ሌላ ነገር እንዳትቀባጥሪ። እሺ ያው እናቷንም ቢሆን ይሁን ቀስ በቀስ እየገደልኩ ሲጣርግባትና ብድብላ ቤቱን ለቃ እንድትወጣ ነው ማረጋት።
ግን እኮ ጋሼ እኔ ምንም ምክንያቱ አልገባኝም። አይመለከትሽም። ስለ ምክንያቱ ምንም የሚመለከትሽ ነገር የለም። ያንቺ ዓላማ የታዘዝሽውን ነገር ማድረግ ብቻ። እሺ እሺ ጋሼ። አዎ እሺ ይቅርታ። እሺ የታዘዝሽውን ነገር ብቻ አድርጊ።